ይሁን እንጂ ሰሜን ሸዋ ዞንን ጨምሮ የሀገሪቱ ሕዝብ ወተትን የመጠቀም ልምዱ እጅግ አነስተኛ ስለሆነ የወተት ልማትን ወደ ኢንዱስትሪ የሚደረገውን ጥረት ሊገታው እንደሚችል ጥናቶች ይጠቁማሉ። ምክንያቱም እዚህ ጋር ማሽን አንጥታል፣ በቀን 60 ሺህ ሊትር የሚሰራ ማሽን አንጥታል። ወተት አለ። ስትፈልግ የትም ቦታ እስከ 200-300 ኪሎ ሜትር ሄደ ወተት የምሰበስብበት ብዙ የወተት መሰብሰቢያ ጣቢያዎች አሉ። ግን እዛ ከተማው ላይ ወይም እዛ ማህበረሰቡ ጋር ያለው የወተት አጠቃቀም ችግር ወይም ወተትን የመጠቀም ባህል በጣም ስላላደገ ምንድነው እዚህ ጋር የሚመጣውን ወተት ትቀንሳለህ። ዲማንዱን እያየ ነው ወተት የምትጨምረው የምትቀንሰው። ማህበረሰባችን እንደሚታወቀው በተደረጉትም ጥናቶች እንደተረጋገጠው ወተት የመጠጣት ባህላችን በጣም አናሳ ነው። ብዙ ጥናቶች እንደሚያሳዩት በኢትዮጵያ ውስጥ በአሁኑ ሰዓት አማካይ የወተት ኮንሰምፕሽን 19-20 ሊትር በአመት ተብሎ ነው የሚታሰበው። በአመት 19-20 ሊትር ነው። ከሌሎች ጎረቤት ሀገሮች ብንመለከት ደግሞ 200 በላይ በአመት ኮንሰምፕሽናቸው ይባላል። ያ ማለት እኛ ጋር ብዙ የወተት ሀብት አለ፣ ነገር ግን ተጠቃሚው አነስተኛ ነው። እኛ አንደኛ ባለን የቀንድ ከብት ብዛት ወተት እያመረትን አይደለም። የተመረተውን እንኳን ወተት ለመጠጣት ፈቃደኞች አይደለም። እውነቱን ለመናገር ወተት ከመጠጣት ወደ አልኮል መጠጥ ያዘነበለ ነው ህዝባችን። ለምሳሌ አሁን አንድ ጓደኛዬ ነው ና ወተት ጠጣ ከሚለው ይልቅ አንድ ቢራ የሆነ ነገር ወይ ሌላ መጠጥ ልጋብዝ ሲለው እንደዛ ነው የሚባለው። ና ሻይ ቡና ነው የሚባለው እንጂ ና ወተት እንጋባዝ የሚል ካልቸሩ የለም ማለት። ሰውም ደግሞ ይሄን ነገር ካልቸሩ ስለሌለው አሁን ሰው ወተት እና ልጋብዝ ስትሉ ወተት አልፈልግም ነው የሚለው። ስለዚህ ልምድም ስለሌለ ጀስት ይሄ ነገር አሁን አንድ ፋክተር ነው። ሁለተኛም ደግሞ ምንድነው ብዙ ጊዜ ማስታወቂያ አይሰራበትም ወተት ላይ። እኔ ለምን እንደሆነ እንጂ አሁን በጣም በቅርቡ የምናገኘው ነገር እንደምጠቅመን እኮ ሁላችንም እናውቃለን፣ ግን ማስታወቂያ አይሰራበትም። ሰው ጠቃሚ ነው ብሎ አያስብም። መቀንጨር የምንለው ኢትዮጵያ ውስጥ በስፋት በተለይ አማራ ክልል ውስጥ የትኛውን ቦታ እናገኛለን፣ ግን በተለይ አማራ ክልል በጣም ከፍ ይላል። ስለዚህ እዚህ ጋር የመንግስትም ኢንተርቬንሽን እጅግ በጣም አስፈላጊ ነው ማለት ነው። በሌላ በኩል በሀገሪቱ እየተመረተ ያለው የተሻለ የወተት ምርት ዝርያቸው ከውጭ በመጡ ላሞች ላይ የተመሰረተ በመሆኑ የሀገር ውስጥ ዝርያዎች በሂደት ቁጥራቸው እየተመናመነ መሆኑን ጥናቶች ይጠቁማሉ። ይህ ደግሞ በሂደት የራስን ቀለምና ማንነት ሊያሳጣ ይችላል። ለሀበሻ ላሞች እያጠፋን ወደ ዘመናዊ ላሞች እየቀየርን ያለ ነው። በዚህ አሁን በከተማችን ውስጥ የሀበሻ ላም እንዲህ ብሎ የሚፈርጭ ወይም ደግሞ እጁን የሚሰድ የለም፣ የሚያረባም በጋጡም የለም። ምክንያቱም ውጤት የሌላቸው ስለሆነ ወተት የሌላቸው እኛ የምንፈልገው ወተት ነው። ወተት ስለሌላቸው እነሱን እያጠፋን ያለ ነው። እንዳልከው የሀበሻ ላሞች ነበሩ። ውጤቱ ስንሰራው እንኳን ለኔ ለአርብቶ አደሩ ለገጠር ላይ ላሉት እንኳን የሀበሻ ላም በቃ ውጤታማ አይደለም። ምንም ይሁን ምንም እኔ በስሜ ነው የምጠራው፣ በሌላ ሰው ስም አልጠራም፣ አያምርብኝም። ስለዚህ የሀበሾችን አሻሽለን ባህላችንንም ሳይበረስበት ይዘን ብንጓዝ ከምንም በላይ ደስ ይላል። ይሄንን የሚያደርግ አካል ካለ በቃ ሙሉ ለሙሉ ራሳችንን መስዋዕት እናደርጋለን ብዬ ነው የምገምተው። የበሽታ መከላከል ሌሎችን ችግሮችን ድርቁንም ብርዱንም የመቋቋም አቅም ያላቸው ከብቶችን እዚሁ ላይ መፍጠር እንችላለን። ይህን የምናደርገው ግን እንዳልኩ አሁንም ገበሬው ተሳታፊ ሲሆን ብቻ ነው። ፖለቲካሊ ባመጣ ነው በሆይ ባመጣ ነው ግን ብላንኬት ወይም በአጠቃላይ ከምዕራብ ጫፍ እስከ ምስራቅ ጫፍ ከደቡብ እስከ ሰሜን ጫፍ በአንድ ጊዜ አድርገን እናስቀጥላለን ቢባል አንችልም። ለምን? ተደራሽ ማድረግ የምንችልበት ኢንፍራስትራክቸር ስለሌለ ነው። መኖ ላይ ከሰራ ከዛ ቀጥለን ደግሞ ዝርያ ላይ ካሻሻል እንደገና ደግሞ የእንስሳት ጤናውን ከጠበቅን የአካባቢያችንን ራሳቸው የበለጠ ምርት የሚሰጡበት ነገር አለና ይሄ እንደ ሀገርም ተይዞ እየተሰራበት ያለ ነገር ስላልሆነ ይሄ መሰራት አለበት። እንደ ትልቅ ችግር መቀረፍ ያለበት። ምክንያቱም መንጠልጠል ያለብን ነገር የለም። በውጪው ላይ በውጪ መጠልጠል የራሳችንን ማሻሻል እንችላለን። ይሄንን ማነው አሳይመንቱን መውሰድ ያለበት? የምርምርና የዩኒቨርሲቲ ሰዎች ይሄንን አሳይመንት ወስደው ለኤክስቴንሽኑ ለኛ ሊያቀብሉን ይገባል የሚል። በወተት ልማት ሙሉ በሙሉ በውጭ ሀገር ላሞች ላይ ጥገኛ መሆን ሊያሳጣ የሚችለው የራስን ቀለምና ማንነት ብቻ ሳይሆን ተፈጥሯዊ ይዘት ያለውን ትክክለኛ የወተት ምርት በጥራት ማምረት እንደማይቻል በዘርፉ ጥናት ያደረጉ ተቋማት ይጠቁማሉ። በወተት ጥራትም ስታየው ጣዕሙ የነኚህ ላሞችና የኛ ላሞች አይገናኝም። እንኳን በራሳችን ላም ሀበሻዋ የራሳችን ላም ነች። ይቺ የሰው ነች፣ የኛ አይደለች።
የወተት ጥራትን ለመጠበቅና በውጭ ሀገር ላሞች ከመወረር ለመዳን ሀገር ውስጥ የሚገኙትን የተሻሉ የወተት ላሞችን ዝርያቸውን ማሻሻል ለነገ የማይባል ተግባር ነው። በዚህ ረገድ ያቤሎ የቦረና ላሞች መጠበቂያ ማዕከል የቦረና ላሞችን ዝርያ በማሻሻል ምርታማነታቸውን ወደ ተሻለ ደረጃ ማሳደግ ችሏል። በአማራ ክልል የፎገራ ላሞች ለወተት ምርት የተሻለ ተፈጥሮ ቢኖራቸውም ዝርያቸውን በማሻሻል በኩል ግን ገና ብዙ የሚቀረው ነው። መንግስት ይፈልጋል ማስፋፋት የተሻሻሉ ዝርያዎች ግን አልተቻለም። አሁን ስለ ጄኔቲክ ቫልዩስ የሚባል ነገር ማውራት አንችልም ማለት ነው። ማሻሻል ባልቻልንበት የአንድ ላም ምርታማነት ማሻሻል ባልቻልንበት ያ ማውራት አንችልም። ግን ትልቁ ነገር ግን የኛ ሀገረሰብ ከብቶች በተለያየ መልኩ መረጣ ካሄደን የራሳችን ሀብት ግን የምንጠቀምበት ነገር ዘላቂ መፍትሄ ነው። እሱም በስፋት መስራት እንዳለብን ያው መሰረታዊ ነገር ነው ብዬ አስባለሁ። መጨረሻ ድረስ እስከ ዘረመል የሚደርሱ ምርምር ስራዎችን ተካሄዶ ለዚች ሀገር አስተዋጽኦ በሚያደርግ መልኩ ግን እየተካሄደበት አይደለም። መንግስት ለዘርፉ የሰጠው ትኩረት እጅግ አነስተኛ በመሆኑ በዘርፉ የተሰማሩ ዜጎች ለሚያነሱት መልከ ብዙ ጥያቄ ምላሽ ለመስጠት የሚያስችል ተቋማዊ አደረጃጀት የለውም። መንግስት ፍጹም ዝም ብሎ ለላም ሆነው ነው የተቀመጠ እንጂ ከወንበሩ ጠቅላላ የህዝቡን ጉዳይ ትርታ የሚያይ መንግስት የለም። አጠቃላይ ወደ 13 ሚሊዮን የሚሆን አርሶ አደር በቀጥታ ከዚህ ዘርፍ ጋር በተገናኘ መተዳደሪያው ነው። ይሄን ስንል እንግዲህ ከዛም ባሻገር በተዘዋዋሪ ይሄንን ዘርፍ በስራ ዕድል ፈጠራም ይሁን በተለያየ ቢዝነስ ውስጥ ገብተው ከሚሰሩት ውጪ ማለት ነው የ13 ሚሊዮን ነው። ስለዚህ ተቋሙ አሁን ባለበት ደረጃ ይሄንን ዘርፍ በተገቢው መንገድ ለመደገፍ ካስፈለገ በመንግስት በኩል ከፍ ያለና ቢያንስ በኤጀንሲም ሊሆን ይችላል በባለስልጣንም ደረጃ ሊሆን ይችላል ትኩረት ተሰጥቶት ቢደራጅ አገልግሎቱን ተደራሽ ከማድረግ አኳያ ትልቅ ጠቀሜታ ይኖረዋል የሚል እምነት አለኝ። ኢትዮጵያ ወተትን ከከብቶች ማለብ ከጀመረችበት ጊዜ ጀምሮ የአለባ ሂደቱ የአለባ እቃው ይኸው በዚህ ደረጃ ላይ ይገኛል። አርሶ አደሩ ገበያ ተኮር ሆኖ ወተት አምርቶ ወተት ደግሞ ተቀናብሮ ለሀገር ውስጥም ገበያ ለውጭም ገበያ የውጭ ምንዛሪ ለማግኘት እየተሰራ ያለው እንትን እንዲሁ ጎረቤት እንደነ ኬንያ የኢትዮጵያ ጎረቤት በጣም ቅርባችን ኬንያ ነች። እንደ ዓለም አቀፍም ስናየው በጣም የኛ ዝቅተኛ አሰራሩም ገና ኋላ ቀር። ስለዚህ ብዙ ስራ የሚጠብቀን ደረጃ ነው ያለ ነው። ኢትዮጵያ በቀንድ ከብት ብዛት ከቀዳሚዎቹ 10 ሀገራት ውስጥ ከመመደቧን ባሻገር የኢትዮጵያ ከብቶች የራሳቸው ቀለምና መገለጫ ያላቸው ከቀሪው ዓለም በብዙ መንገድ የሚለዩ ብርቅዬዎች ናቸው። ይሁን እንጂ አስተማማኝ የመኖ መስክ ያላት ሀገር ግን ከብቶች በመኖ እጥረት የሚራቡባት፣ ብዙ ዩኒቨርሲቲዎች ያሏት ግን ከሀበሻ ላሞች የዘር ፍሬ በዘረመል ደረጃ ዝርያቸውን ማሻሻል ያልተቻለባት ሀገር፣ ወተት እጅግ ውድ ሀብት ግን ደግሞ ትኩረት የተነፈገው ዘርፍ፣ ከብቶች እንደ አሸን የፈሉባት ግን ደግሞ በወተት ድርቅ የተመታች ሀገር፣ ሀብት ያላት ግን ደግሞ የምትራብ ሀገር ኢትዮጵያም